በኢትዮጵያ በቅርቡ በተከበሩ የአድዋና የካራማራ ድል መታሰቢያ በዓላት ላይ ግጭት ለመቀስቀስ ሞክረዋል ባላቸው አንዳንድ የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች ከድርጊታቸው ካልተቆጠቡ እርምጃ እንደሚወስድ የጸጥታና ደህንነት የጋራ ግብረ ኃይል አስጠነቀቀ። በ126ኛው የአድዋ ክብረ በዓል የተሳተፉ የአዲስ አበባ ወጣቶች እየታደኑና እየታሰሩ መሆኑን ባልደራስ ለእውነተኛ ፓርቲ አስታወቀም። ፓርቲው ዛሬ በይፋዊ የፌስቡክ ገጹ ባወጣው መግለጫ የአዲስ አበባ ፖሊስ ኮሚሽን ጥየቃ በመከልከሉ የወጣቶችን ቁጥርና ስም ዝርዝር ማግኘት አለመቻሉን ገልጿል። በደቡባዊ ምዕራብ ኒጀር ቶሪዶ ግዛት መንገድ ዳር በተጠመደ ፈንጂ 5 ሰዎች ተገደሉ። በአካባቢው ጂሃዲስቶች በሚፈጽሟቸው የቦምብ ጥቃቶች የሚደርሰው ጥፋት እያየለ መምጣቱን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ሩሲያ ጦርነቱን የምታቆመው ዩክሬን ውጊያ ስታቆምና የሩሲያ ፍላጎት ተሟልቶ ሲገኝ ብቻ መሆኑን ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፕሬዚዳንቱ ዛሬ ከቱርኩ አቻቸው ረቺፕ ጣይብ ኤርዶሃን ጋር በስልክ መነጋገራቸውን የክሬምሊን ቤተ መንግስት አስታውቋል። በስፖርት ዜና በጃፓን ቶኪዮ ዛሬ በተደረገ የማራቶን ውድድር በሁለቱም ጾታዎች ኬንያውያን አትሌቶች አሸነፉ። ዜናውን በዝርዝር በኢትዮጵያ በቅርቡ በተከበሩ የአድዋና የካራማራ ድል መታሰቢያ በዓላት ላይ ግጭት ለመቀስቀስ ሞክረዋል ባላቸው አንዳንድ የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች ከድርጊታቸው ካልተቆጠቡ እርምጃ እንደሚወስድ የጸጥታና ደህንነት የጋራ ግብረ ኃይል አስጠነቀቀ። ግብረ ኃይሉ ትናንት ባወጣው መግለጫ ውስን ያላቸው የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች ብሔርን ከብሔር ሃይማኖትን ከሃይማኖት ለማጋጨት እየተንቀሳቀሱ ነው በማለት ከሷል። ከዚህ በተጨማሪ የጸጥታ አካላትን ክብር አጸያፊ ስድቦችን በመሳደብ ደፍረዋል የተባሉት ወገኖች ከጸጥታ ኃይሎች ጋር አላስፈላጊ ግጭት ውስጥ ለመግባት እንደሞከሩ ግብረ ኃይሉ ትናንት ምሽት ለመንግስት ቅርበት ባላቸው የመገናኛ ብዙሃን ባሰራጨው መግለጫ አስታውቋል። ይሁንና ማስጠንቀቂያውንም ሆነ ክሱ የሚመለከታቸውን ወገኖች ማንነት የኢትዮጵያ መከላከያ ሰራዊት፣ የፌዴራል ፖሊስና የደህንነት መስሪያ ቤቱን የሚያካትተው የጋራ ግብረ ኃይል በዝርዝር አላቀረበም። በመግለጫው ከተጠቀሱት የመታሰቢያ መርሃ ግብሮች አንዱ በሆነ የካራማራ በዓል ለመታደም ድላችን ተብሎ በሚጠራው ሐውልት አካባቢ የተገኙ 37 አባላቱ ትናንት ቅዳሜ በጸጥታ ኃይሎች ቁጥጥር ስር ውለው እንደነበር የባልደራስ ለእውነተኛ ዲሞክራሲ ፓርቲ በይፋዊ የፌስቡክ ገጹ አስታውቆ ነበር። የፓርቲው አመራር አባላት አቶ እስክንድር ነጋ፣ ስንታየው ቸኮል፣ ቀለብ ስዩምና አስካል ደምሌ ትናንትናውኑ ሲለቀቁ የተቀሩት 33 አባላት በፖሊስ ቁጥጥር ስር እንደሚገኙም ፓርቲው ገልጿል። በተያያዘ ዜና በ126ኛው የአድዋ ክብረ በዓል የተሳተፉ የአዲስ አበባ ወጣቶች እየታደኑና እየታሰሩ ነው ሲል ባልደራስ ለእውነተኛ ፓርቲ አስታወቀም። ፓርቲው ዛሬ በይፋዊ የፌስቡክ ገጹ ባወጣው መግለጫ የአዲስ አበባ ፖሊስ ኮሚሽን ጥየቃ በመከልከሉ የወጣቶችን ቁጥርና ስም ዝርዝር ማግኘት አለመቻሉን ገልጿል። በፖሊስ ቁጥጥር ስር ከዋሉት ደረጀ ይበይን፣ አስጨናቂ ተስፋዬና ኢዮብ ፍቅሩ የተባሉ ወጣቶች እንደሚገኙበት ፓርቲው በመግለጫው ጠቅሷል። ትናንት በቁጥጥር ስር ከዋሉት ውስጥ ቢንያም ታደሰና ሳሙኤል ዲሚትሪ የተባሉ የፓርቲው አባላት ከአምስተኛ ፖሊስ ጣቢያ ወደ አዲስ አበባ ፖሊስ ኮሚሽን መወሰዳቸውን ያመለከተው ፓርቲው በወቅቱ ሀሳባቸውን በነጻነት የገለጹ ወጣቶች በምንም መስፈርት በሕግ ሊጠየቁ የሚችሉበት አውድ እንደሌለ የሕግ ባለሙያዎች መናገራቸውን ጠቅሷል። በደቡባዊ ምዕራብ ኒጀር ቶሪዶ ግዛት መንገድ ዳር በተጠመደ ፈንጂ 5 ሰዎች ተገደሉ። በአካባቢው ጂሃዲስቶች በሚፈጽሟቸው የቦምብ ጥቃቶች የሚደርሰው ጥፋት እያየለ መምጣቱን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ባለፈው አርብ በደረሰው በዚሁ ጥቃት በሌሎች 3 ወታደሮች ላይ ጉዳት መድረሱን ሚኒስቴሩ በመግለጫው አመልክቷል። የጥቃቱ ሰለባ ወታደሮች በቅርቡ በደቡብ ምዕራብ የሀገሪቱ ክፍል ከቡርኪና ፋሶ ከሚያዋስነው ድንበር አካባቢ ጂሃዲስቶችን ለመፋለም የተደራጀ 2160 የጸረ ጂሃዲስቶች ወታደራዊ አካል ነበርም ተብሏል። ከጎርጎርሳውያኑ 2017 ጀምሮ በአካባቢው የአስቸኳይ ጊዜ አዋጅ ታውጆ በሺዎች የሚቆጠሩ የጸረ ጂሃዲስቶች ወታደራዊ ኃይሎች ቢሰፍሩም ግዛቲቱ ከታጣቂዎቹ ጥቃት ማምለጥ አለመቻሏን የፈረንሳይ ዜና አገልግሎት ዘግቧል። የተደጋጋሚ ጥቃት ሰለባዎች እንደሆኑ የሚነገርላቸው ቶሮዲና ጎቲዬ የተሰኙ አካባቢዎች ኒጀር፣ ቡርኪና ፋሶና ማሊን ማዋሰናቸው እስላማዊ ጂሃዲስቶችን ጨምሮ አይኤስ ለተሰኘው ታጣቂ ቡድን ምቹ ሁኔታ እንደፈጠረለት ነው ዘገባው ያመለከተው። በተባበሩት መንግስታት የሰብአዊ ልማት ማሳያ የዓለማችን ደሃ ሀገር ኒጀር በሌላኛዋ የደቡብ ምስራቅ
ከናይጄሪያ በሚዋሰነው የሀገሪቱ ክፍል በተመሳሳይ ከሌላ የጂሃዲስት አማጽያን ጋር እየተዋጋች ሲሆን 12000 የሀገሪቱ ወታደሮች ከጂሃዲስቶች ጋር የሙሉ ጊዜ ወታደራዊ ዘመቻ በማድረግ ላይ ናቸው። ይህ ዶይቼ ቬለ ነው። ሩሲያ ጦርነቱን የምታቆመው ዩክሬን ውጊያ ስታቆምና የሩሲያ ፍላጎት ተሟልቶ ሲገኝ ብቻ መሆኑን ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፕሬዚዳንቱ ዛሬ ከቱርኩ አቻቸው ረሲፕ ታይፕ ኤርዶሃን ጋር በስልክ መነጋገራቸውን የክሬምሊን ቤተመንግስት አስታውቋል። በዚሁ ጊዜም ሩሲያ በዩክሬን እያካሄደ ያለችው ዘመቻ በተቀመጠለት ጊዜና ሁኔታ መሰረት እየተከናወነለት መሆኑንም ገልጸዋል። የዩክሬን ተደራዳሪዎችን በበለጠ ገንቢ አቀራረብና በተጨባጭ መሬት ላይ ያለውን እውነታ ይዘው መምጣት እንደሚጠበቅባቸው ፕሬዚዳንቱ መናገራቸውን ሮይተርስ የዜና ምንጭ ዘግቧል። ነገር ግን የቱርኩ ፕሬዚዳንት ጣይብ ኤርዶዋን በዚሁ ጊዜ ስለሰጡት ሐሳብ የዜና ምንጩ ያለው ነገር የለም። በተያያዘ ዜና በሩሲያ ኃይሎች ከበባ ስር የምትገኘውን የማሪዮፖል ከተማ ነዋሪዎችን በአዲስ የተኩስ አቁም ስምምነት ለማስወጣት እንደሚሹ የከተማዋ ባለስልጣናት አስታውቀዋል። የተባበሩት መንግስታት ድርጅት በበኩሉ ከሁለተኛው የዓለም ጦርነት ወዲህ በአውሮፓ እጅግ የከፋ የስደት ቀውስ ተፈጥሯል ብሏል። በጦርነቱ ምክንያት ከዩክሬን ተሰደው በአጎራባች የአውሮፓ ሀገራት የደረሱ ስደተኞች ቁጥር ከ1.5 ሚሊዮን በላይ መድረሱም ተነግሯል። የማሪዮፖል ባለስልጣናት ዛሬ አዲስ የተኩስ አቁም እንዲደረስ የጠየቁት ትናንት ቅዳሜ ተደርሶ የነበረው ስምምነት ተግባራዊ መሆን ሳይችል ከቀረ በኋላ እንደሆነ የሮይተርስ ዘገባ ያመለክታል። 11ኛ ቀን ላይ በደረሰው የሩሲያ የዩክሬን ጦርነት ከበባ ስር የሚገኙትን የከተማዋን ነዋሪዎች ከዛሬ ቀትር ጀምሮ ከከተማዋ ለማስወጣት እቅድ እንዳለው የከተማዋ ምክር ቤት አስታውቋል። ነገር ግን የከተማዋ ነዋሪዎች በተጠቀሰ ሰዓት ከከተማዋ እየለቀቁ ስለመሆኑ ማረጋገጫ አልተገኘም። በዩክሬን በጤና ተቋማት ላይ የሚደረግ ጥቃት ሕግጋትን የተላለፈ ነው ሲል የዓለም ጤና ድርጅት ወቀሳ አሰምቷል። ሩሲያ በበኩሏ ልዩ ዘመቻ ባለችው በዚሁ ከዩክሬን ጋር እያደረገች ባለው ጦርነት በሲቪሎች ላይ ያነጣጠረ ጥቃት አላደረስኩም ስትል አስተባብላለች። ዩናይትድ ስቴትስ በበኩሏ ዩክሬንን በጦር ጄቶች ለማስታጠቅ አበክሬ እየሰራው ነው ብላለች። በመጨረሻም ስፖርት። በጃፓን ቶኪዮ ዛሬ በተደረገ የማራቶን ውድድር በሁለቱም ጾታዎች ኬንያውያን አትሌቶች አሸነፉ። በውድድሩ ኢትዮጵያውያን አትሌቶች በሴቶች ሁለተኛና ሶስተኛ ሆነው ሲያጠናቀቁ በወንዶች ምድብ የተወዳደረው አትሌት ሶስተኛ ሆኗል። በወንዶች መካከል የተደረገውን ውድድር በርቀቱ የክብረ ወሰን ባለቤትና የወቅቱ የኦሎምፒክ አሸናፊው ኤሉድ ኬፕቾጌ 2 ሰዓት ከ2 ደቂቃ ከ40 ሰከንድ በመግባት አሸናፊ ሆኗል። በርቀቱ የኬፕቾጌ ተቀናቃኝና የሀገሩ ልጅ አሞስ ኪፕሩቶ 2 ሰዓት ከ3 ደቂቃ ከ13 ሰከንድ እንዲሁም ኢትዮጵያዊው ታምራት ቶላ 2 ሰዓት ከ4 ደቂቃ ከ14 ሰከንድ በሆነ ሰዓት በመግባት ሶስተኛ ሆኖ አጠናቋል። በሴቶች ምድብ ኬንያዊቷ የርቀቱ የክብረ ወሰን ባለቤት ብርጊድ ኮስጌ በ2 ሰዓት ከ16 ደቂቃ ከ2 ሰከንድ ስታሸንፍ ኢትዮጵያውያኑ አሼቴ በከሬና ጎይቶም ገብረስላሴ 2 ሰዓት ከ17 ደቂቃ ከ58 ሰከንድ እና 2 ሰዓት ከ18 ደቂቃ ከ18 ሰከንድ በሆነ ጊዜ ተከታትለው በመግባት ሁለተኛና ሶስተኛ ሆነው አጠናቀዋል። በሴቶች ምድብ አሸናፊ የሆነችው ኮስጌ በተከታታይ ካደረገቻቸው 6 ታላላቅ የዓለም የማራቶን ውድድሮች በአራቱ ማሸነፍ የቻለችበትን ውጤት አስመዝግባለች። በኢትዮጵያ በቅርቡ በተከበሩ የአድዋና የካራማራ ድል መታሰቢያ በዓላት ላይ ግጭት ለመቀስቀስ ሞክረዋል ባላቸው አንዳንድ የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች ከድርጊታቸው ካልተቆጠቡ እርምጃ እንደሚወስድ የጸጥታና ደህንነት የጋራ ግብረ ኃይል አስጠነቀቀ። በ126ኛው የአድዋ ክብረ በዓል ላይ የተሳተፉ የአዲስ አበባ ወጣቶች እየታደኑና እየታሰሩ መሆኑን ባልደራስ ለእውነተኛ ፓርቲ አስታወቀም። በደቡባዊ ምዕራብ ኒጀር ቶሮዲ ግዛት መንገድ ዳር በተጠመደ ፈንጂ 5 ሰዎች ተገደሉ። ሩሲያ ጦርነቱን የምታቆመው ዩክሬን ውጊያ ስታቆምና የሩሲያ ፍላጎት ተሟልቶ ሲገኝ ብቻ መሆኑን ፕሬዚዳንት ቭላዲሚር ፑቲን ተናገሩ። በጃፓን ቶኪዮ ዛሬ በተደረገ የማራቶን ውድድር በሁለቱም ጾታዎች ኬንያውያን አትሌቶች አሸነፉ። ዜናው በዚሁ አበቃ።